በአሁኑ ሰዓት በተለይም በዚህ ዘመን በርከት ያሉ ስራዎችን በአርቲፊሻል ኢንተለጀንስ ቀለል ብሎ እየቀረበ ያለበት ሁኔታ ላይ እንገኛለን። በቻትጂፒቲ የማላውቀውን እንዳውቅ፣ መማር የምፈልገውን በቀላሉ እንድማር፣ ሰዓት እንድቆጥብ፣ አስተማማኝ ስራ እንድሰራና ትክክለኛ ውሳኔ እንድወስን፣ ከትክክለኛው ባለሙያ ማግኘት የሚገባኝን ሙያዊ እገዛ እንዳገኝ፣ በጥቅሉ የከበደኝ እንዲቀለኝ ያደረገ ኤአይ አፕ ነው። ሰላም፣ አብርሃም ነኝ። ይህ ቪዲዮ ለወዳጆቻችሁ እንዲደርስ ሼር፣ ላይክ እና ሰብስክራይብ አድርጋችሁ እንድትጀምሩ ላስታውሳችሁ ወዳለሁ። የመስራት አቅማችን ወይም የስራ ጥራት ብቃታችን ማሳደግ በማንኛውም ሙያ ዘርፍ የተሰማሩ ሰራተኞች ፍላጎት ነው። ነገር ግን ይህ የስራ ጥራት ብቃት ባለቤት ለመሆን የግድ በተሰማራንበት የስራ ሙያ መስክ በቂ እውቀት፣ የተካበተ የስራ ልምድ፣ በቅርባችን ሆኖ ሊያርመን ወይም ሊያስተካክለን የሚችል ሲኒየር ማናጀር ሊያስፈልገን። ነገር ግን ይህ ሁሉ ባጭሩ ጊዜን ቦታ ሳይፈጅ ወይም ደግሞ ለመማር ከመምህር ጋር ሆነን ይህን ብጠይቅ እንደዛ ይለኛል፣ ክላስሜቶቼ ጀጅ ሊያደርጉኝ ይችላሉ፣ ወይም ደግሞ ልሳሳት እችላለሁ እና ሌሎችንም ግድፈቶችን አካቶ ጥርጣሬ ውስጥ ሊከተን ወይም ደግሞ ዳይለማ ኮንፊዥን ውስጥ ሊያስገባን የሚችሉትን ነገሮች ቀለል ብሎ ከኛ እንዲወርዱ ያደረገልን ቻትጂፒቲ ይባላል። ቻትጂፒቲ የኤአይ ቱልስ ሲሆን ቻትጂፒቲን በቀላሉ በፕሌይ ስቶር ላይ ወይ አፕ ስቶር ላይ ገብተን ዳውንሎድ በማድረግ ልንጠቀመው የምንችል የኤአይ ቱል ነው። ይህን ቻትጂፒቲን በምንመለከትበት ሰዓት በተለያየ ሁኔታ ለተለያየ አገልግሎት ልንጠቀምበት እንችላለን። ለትምህርት ልንጠቀም እንችላለን፣ ለንግድ ልንጠቀም፣ ለሕክምና፣ ለግብርና፣ ለምርምር፣ ለመዝናኛ ልንጠቀምበት እንችላለን። እስኪ ቀለል ባለ መልኩ ለመጠቆም ያክል ይህን ኤአይ ቱል በእያንዳንዳችሁ ውስጥ በግል ፐርሰናል ዲቨሎፕመንት ላይ ምን ያክል ኢንፍሉዌንስ ሊያደርግ እንደሚችል እናንተ እንድትመለከቱ ስፓርክ ለማድረግ የሆነች ነገር ብልጭታ ለማሳየት ያክል ለትምህርት ቻትጂፒቲ እንዴት ልንጠቀምበት እንችላለን። ተማሪዎች ይህንን ቻትጂፒቲን በመጠቀም በትምህርታቸው ወይም ደግሞ በክላስ ሩም ከመምህራቸው ጋር ኮሚኒኬት በማድረግ ማግኘት ያልቻሉትን ወይም ደግሞ ግልጽ ያልሆነላቸውን ነገር በመጠየቅ ይሉኝታ ሳይፈሩ ቤታቸው ከገቡ በኋላ ሊሆን ይችላል፣ ማታ ሊሆን ይችላል፣ ሌሊት ሊሆን ይችላል፣ ኤኒ ታይም 24/7 ይህንን አፕ በመጠቀም ማናቸውም ለነሱ ቬግ የሆኑ ነገሮችን ሊመልስላቸው ሊያስረዳቸው ይችላል። ሊያስረዳ የሚችልበት መንገዶችን ደግሞ በቀላሉ ስንመለከት በጽሁፍ ሊሆን ይችላል፣ በድምጽ ሊሆን ይችላል፣ በማነጋገር ስፔሻሊ ለምሳሌ ላንጉዌጅ ከሆነ የምንማረው ቻትጂፒቲን በቀላሉ በመጠቀም ላንጉዌጅን ክሊርሊ ወይም ደግሞ ከሱ ጋራ ጥያቄና መልስ የፈለገነውን ቶፒክ መርጠን ወይም ደግሞ ትምህርትም ከሆነ በእንግሊዘኛው ቋንቋ ልንማማር እንችላለን። ከሱ ጋር ጥያቄ ኮንቨርሴሽን ልናደርግ እንችላለን፣ መወያየት እንችላለን። ስለዚህ ቻትጂፒቲ ትምህርትን በተመለከተ ጠለቅ ያለ እውቀት ካለው ሰው ጋራ እንዳወራን ወይም ደግሞ እንደተመከርን እንደተማርን እየቆጠርን ሊያስተምረን የሚችል ፕላትፎርም ነው ወይም ደግሞ የኤአይ ቱል ነው ብለን ልንወስደው እንችላለን። ጠቅላላ ባለመልኩ ከቻትጂፒቲ ትምህርትን በተመለከተ ይህንና ከዚህ በላይ ለምሳሌ ልንሰራቸው የምንችላቸው ወደሚቀጥለው ሁለተኛው ጥቅሙ ላይ በወስዳችሁ ለንግድ ለምሳሌ አንድ የንግድ ሰው ንግድ ለመጀመር ሲፈልግ የተሻለ የንግድ ፕላን ይሰራል። ቻትጂፒቲን ቢጠይቀው በጣም ያማረ አትራክቲቭ ፕሮዳክቲቭ የሆነ የንግድ ፕላን ሊሰጠን ይችላል ማለት ነው። የንግድ ሀሳቦችና ስትራቴጂዎችንም እንደዚሁ ነድፎ ሊሰጠን ይችላል። አንዳንድ በጠቅላላ ባለመልኩ እንደ ንግድ ስንመለከት መቼም በስራ ውስጥ እያንዳንዱ የስራ መስክ የስራ ሙያ አማካሪ ሊኖረው ይገባል። ቻትጂፒቲን በተመለከተ ንግድ ላይ ብንሄድ ከዚህ በላይ ልክ ኪሳችን የተቀመጠ አንድ የንግድ አማካሪያችን አድርገን ልንቆጥረው እንችላለን። በፈለግነው አይነት ጋፕ ላይ ጥያቄያችንን ቁጭ ብናደርግለት በፈለግ ነው በድምጽ ብንጠይቀው በድምጽ ይመልሳል፣ በጽሁፍ ብንጠይቀው በጽሁፍ ይመልሳል። ሌላው ሶስተኛ ለስራ ሰራተኞች ከሆነን ለምሳሌ በተሰማራንበት ሙያ
አካውንታንት ልንሆን እንችላለን፣ አድሚኒስትሬቲቭ ስታፍ ልንሆን እንችላለን፣ ቴክኒካል ፐርሰን ልንሆን እንችላለን። ዌሬቨር ዩ የትኛውን ቦታ ላይ ብንሆን ሙያችንን መሰረት አድርገን ጥያቄዎችን ለምሳሌ ኢሜይሎችን ወይም ደግሞ የስራ ሪፖርቶችንና ፐርሰናል በጥሩ መንገድ ፐርሰናል የሆኑ ነገር ፕሮፖዛሎችን ጭምር አዘጋጅቶ እኛ በሰጠነው መሰረት ሊያቀርብልንና ሊሰጠን ይችላል ማለት ነው። ሌላው ከምንም በላይ ጊዜን የመቆጠብ ሂደቱ በጣም አሪፍ ነው። ጊዜን መቆጠብ ማለት ምን ማለት ነው? እኛ ሰጥተነው ጥያቄያችንን ሰጥተነው ወዲያው ኢሚዲየትሊ እኛ ጥያቄያችንን ጨርሰን ዞር ሳንል 2-3 ደቂቃ ሳይሞላ 1 ደቂቃ ሳይሞላ ሞክሩት። በጣም ነው የሚገርማችሁ። በጣም ኢሚዲየትሊ ነው የሚያስቀምጠው። 4ኛ ለሕክምና ለምሳሌ ለሕክምና እያንዳንዱ ሰው ሐኪም ይሆናል ማለት ሳይሆን ለምሳሌ በቤታችን ውስጥ የተለያዩ መድኃኒቶች ሊመጡ ይችላሉ። እነሱንም ማናውቅበት ወይም ደግሞ ተርሞችን ማናውቃቸው ብዙ ነገሮች ሊሆኑ ይችላሉ። እነኛን ለመረዳት የተሻለ ለምሳሌ በሽተኛ ምልክቶች በቤተሰባችን ውስጥ አንድ ሰው ቢታመም እነኛን ምልክቶች ቶሎ ሕክምና ከመድረሳችን በፊት ያሉትን ነገሮች አይደንቲፋይ አድርገን ለምሳሌ ዲያቤቲክ ሊሆን ይችላል ወይም ደግሞ ኢመርጀንሲ በሽታ እንኳን ባይሆን የሆነ ድንገተኛ በሽታ እንኳን ባይሆን በእኛ ላይ የሚከሰቱ አንዳንድ ምልክቶችን ወደ ዶክተር ከመድረሳችን በፊት እነኛ ምልክቶች እንዲህ አለብኝ ይሄ ምን ያመለክታል አይነት ነገር ብንለው በቀላሉ ሊያስረዳን ይችላል። ነገር ግን ማናቸውም በሕክምና የሚደረጉ ኮሚኒኬሽኖች ዶክተርን ሊተካልን አይችልም። ምን ጊዜም የባለሙያ ድጋፍ ሊኖረው ይገባል። ይሄ ሲባል ማለት ነው። ሌላው ለግብርና ነው። አርሶ አደሮች ምርታቸውን ለማሳደግ ምርታቸው አካባቢ ያሉትን የፕሮቴክሽን ፕላንት ፕሮቴክሽን ወይም ደግሞ ፔስት ኮንትሮል ሊጠቀሙበት ይችላሉ። ዘመናዊና የባህላዊ መፍትሄዎችን አያይዞ ብንፈልግ በዘመናዊ ብንፈልግ በባህላዊ ፕላንት ፕሮቴክሽንም ይሁን ፕሮዳክሽን ግሮዝም ይሁን ባሉት መንገድ ብንጠይቀው ለኛ ግብአት የሚሆን ነገር ሊሰጠን ይችላል ማለት ነው። ሌላው ለመዝናኛ ነው። ኢንተርቴይንመንት በተመለከተ ለምሳሌ እንደ ኮሜዲ የፊልም ስክሪፕት ሊሆን ይችላል፣ የሙዚቃ ስክሪፕት ትረካ ሊሆን ይችላል። ለስራ በአጠቃላይ ቆንጆና መልካም የተባለ እገዛ ሊያደርግ የሚችል ኤአይ ቱል ነው። በጥቅሉ ቻትጂፒቲ ከምንም በላይ ለሰው ልጅ አጋዥ ሆኖ የተፈጠረ አርቲፊሻል ኢንተለጀንሲ አፕ ነው። ይህን ደግሞ እያንዳንዳችሁ ልትመለከቱትና ለእያንዳንዳችሁ ለየራሳችሁ እንደ ግል በቤታችሁ፣ በኪሳችሁ፣ በስራችሁ፣ በኦፊሳችሁ ልትጠቀሙበት የሚገባ አፕ ነው። መልካም ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። ቻው።